ይሄ ቪዲዮ የሚደርሳችሁ በተደጋጋሚ በዚህ ሐሳብ ላይ መጥቼ ሰርቻለሁ። ምናልባት በዚህ አርሲ በሚገኙ ወይም ደግሞ በሌሎች ኦርቶዶክሳውያን በሚደርሱት መከራዎች ላይ የተለያዩ ቪዲዮዎችን ሰርቻለሁ። ቪዲዮዎቹ በሙሉ ወርደዋል ከተወሰኑ ቪዲዮዎች ውጪ። ስለዚህ ይሄ ቪዲዮ አሁንም ሊወርድ ስለሚችል ከናንተ ምን ፈልጋለሁ? እኔ እገዛ ፈልጋለሁ። ቢያንስ አቅም ስጡት፣ ሪፖስት አድርጉ፣ የሚፈልገውን ነገር አድርጉ። ስለዚህ የነዚህ የሚሞቱ ሰዎች መጨረሻው ምንድን ነው? የኦርቶዶክሳውያን ሞት የሚቆመው መቼ ነው? ለዚህስ የሚመለከታቸው አካላት መቼ ወጥተው ነው የሚያወግዙት? ማን ነው ይሄንን አቤት ብሎ ይሄ ጉዳይ የኔ ነው ብሎ ተሰምቶት? ምክንያቱም ሄደን ወንጌል የሰበክናቸው ክርስትናን ተነስተው ክርስቲያንን ናችሁ ብለን አጥምቀን የሰየምናቸው እኛው አገልጋዮች ነን። ለነዚህ በጎች መቼ ነው እኛ እረኞቻችሁ ነንና መሞት የለባችሁም ብለን ድምፅ ምን ሆናችሁ መቼ ነው? እስከ መቼ ድረስ ነው እንዲህ አይነቱ ነገር እንዲቆም እልባት እንዲያደርግ ከፊት የምንቆመው? ምናልባት የተለያዩ ወንድሞች ለዚህ ጉዳይ ላይ ሲጮሁ እያየን ነው። የወንድሞቻችንን ቪዲዮ እየታየ አይደለም። እንዲህ አይነት ስራ የሚሰሩትንም ሰዎች እያሳደዱ የሚያሸማቅቁ ሚዲያዎቻቸውም እንዲዘጉ የተለያየ ነገር የሚያደርጉ ሰዎችንም እያየን ነው። መሬት ያለው እውነትና የምንሰማው ነገር በጣም የተለያየ እየሆነ ነው እና ኦርቶዶክሳውያን ኢትዮጵያውያን እባካችሁ እንዲህ አይነትን ነገር እናውግዝ። ሞት ኃጢአት ነው። የሰው ልጅ የሥላሴን ህንፃ ማፍረስ እጅግ በጣም ከባድ ነው። ከባድ ቅጣት ያመጣል። ስለዚህ የሰው ልጆች ደም ሊቆም ይገባል። ስለዚህ ይሄንን የሚመለከታችሁ አካላት ከፊት ሆናችሁ እልባት እንዲያገኝ እባካችሁ አሁን እንለምናለን። ገዳዮች ብትገድሉም እናንተም ነገ ሟቾች ናችሁ።